አባይ ቤተሰቦቼ ሸር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ውዶች የኔ ቅኖች ለምታበረታቱኝ እንደኔ ከልብ ነው የማመሰግነው። ይህን የሚመስል ጌማት ያው ላይክ እያደረጋችሁ አብረን እንሰራለን። ያላ ወዲ አሰራሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እና ኢንሻአላህ ዛሬ ጌማት አብረን እንሰራለን ማለት ነው። ለጌማት የሚያስፈልጉንን አዘጋጅቻለሁ። ይሄ ኒዱ ነው፣ ሀሊብ ፓውደሩ፣ ዝንጅብል ፓውደር አለኝ፣ እዚህ ሱካር አለ ማለት ነው እና እዚህ ዱቄት ነጭ ዱቄት አለ። ያው እንደ መጠናችሁ ነው የምታረጉት። እኔ የሚያስፈልገኝን ያህል አድርጌያለሁ። በቀላል ግብአት ነው የሚሰራው። የሚያስፈልገውን ጨምራለሁ ማለት ነው። አባይም እዚህ አንድ ማንኪያ ካሜራ አለ ታያቢስ። ያው ለአሁን ስለሆነ የሚፈለገው ትንሽ ካሜራ በርከት ታረግበታለሁ ማለት ነው። አንዴና ትንሽ እዚህ ጋር ሱካር አለኝ። ሱካር ያው እንደ ሰዎቻችሁ የማይፈልጉ ካሉ አለመጨመርም ይቻላል። ግን በጣም አሪፉና የሚጥመው ሲኖረው ነው ማለት ነው። 3 ማንኪያ አደርጋለሁ ፓውደር ኒዶ ማለት ነው። ነሻ አለ፣ ነሻ የበቀለ ዱቄት ማለት ነው። እሱን 3 ማንኪያ ጨምራለሁ። ያው እንደ መጠናችሁ ነው፣ እንደ ዱቄታችሁ ነው። በደንብ ያው እንደ መጠናችሁ ነው፣ እንደ ዱቄታችሁ ነው። በደንብ ነው ይሄ ጌማቱ ደረቅ ያደርገዋል። በጣም ነው ቆንጆ የሚያደርገው ማለት ነው። ከዛ እዚህ ጋር ቤኪንግ ፓውደር አለኝ፣ ቤኪንግ ፓውደር ማለት ነው። እዚህ ጋር ጨው አለኝ። ጨው ትንሽ ነው መንኪያ በዚች አንድ ማለት ነው። ይበቃል። ብዙ ሲበዛ ጥሩ አይደለም። ይሄን ሁሉንም በአንድ ሚክስ እናደርገዋለን ማለት ነው። አባይም ካላችሁ ሮብ ብትጨምሩበት በጣም ምርጥ ይሆናል። ሮብ አሪፍ ነው። እንደዚህ ካደባለኩኝ በኋላ በዚህ መልኩ ታደባለኩ በኋላ እዚሁ ያለኝ ውሃ ጨምርበታለሁ ማለት ነው። ውሃ እያያችሁ እንደበዛባችሁ እዛ በደንብ አድርጌ አሸዋለሁ። ቤተሰብ ይሄው በዚህ መልኩ አሸቸዋለሁ ማለት ነው። በደንብ መታሸት አለበት። በጣም መድረቅ የለበትም። እንደዚህ ነው ያለበት። ዘይት ያስፈልገዋል ማለት ነው። ዘይት እንደዚህ የምታዩት ኩፍ ብሏል ማለት ነው። በነገራችን ላይ እኔ በእጄ ነው የምሰራው፣ በማንኪያ ምናምን አልችልም ማለት ነው። በእጄ ምርጥ አድርጌ እሰራለሁ። ያው ዘይቱ ግሏል፣ ተገግ አድርጌዋለሁኝ እሳቱን ማለት ነው ተታች። ከዛ ልጅ እያረኩ ነው የምሰራው። ትንሿ እያረኩ እያመጣሁ እንግዲህ ፈጠን ማድረግ አለብን ማለት ነው። ቤተሰብ ቶሎ እኩል እንዲሆንልን ያው ቤተሰብ በዚህ መልኩ ደርድር ያለሁኝ እኩል መሆን አለበት።
እየበሰለልኝ ነው። ያው እንግዲህ ግዴታ እጃችሁ እያገላበጣችሁ እንደዚህ ከታይ እሳቱን ትንሽ ጨመር ሊጡን እስከምትጨርሱ ድረስ መቀነስ አለባችሁ ጋዙን ማለት ነው። በኋላ ግን እንደዚህ ጋዙን ተጨመር አድርጋችሁ ትሰሩት በደንብ ነው አሪፍ የሚሆነው። መድረቅ አለበት እንዲደርቅ። አንዳንድ ጊዜ እጅም ሲደክመኝ ተለቅ አደርገዋለሁ፣ አንዳንድ ጊዜ ደግሞ ተነሽ እና ያው እንደዚህ እየተደረገ ነው። አንዳንዶቹ ደግሞ ቀንድ ያላቸው ማለት ነው እንደዚህ ስላላችሁ በቃ ኢንሻአላህ ተባረከ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ኧረ ተው ኮሜንቱን ጻፉልኝ ያስፈልገኛል። ላይክ ማርኩ ሼርም በቃ አበረታቱኝ። እኔስ ማንኝ ማናለኝ እንዴ እህታችሁ አይደለሁ እንዴ? እንግዲህ አበረታቱኝ። ዩቲዩብም የተቀብሎኛል ኢንሻአላህ ደግሞ ጥሩ ነገር ሰርቼ የምጠቀምበት ያድርገኛችኋል የኔ ውዶች እና አበረታች ማለት ነው። የኔ ፍቅሮች ለምታበረታቱኝ ደግሞ ከልብ ከልብ የማመሰግነው የኔ እንቁዎች። በእውነት ለእናንተ ቃላት የለኝም። አላህ ሱብሓነሁ ወተዓላ ጀዛችሁን እጥፍ ድርብ አድርጎ ይክፈልልኝ። አላህ ሀገራችንን ሰላም አድርጎ በሀገራችን ላይ ርዝቃችንን አድርጎ ከምንወዳቸው ልጆቻችን ቤተሰቦቻችን ጋር ያገናኘን እላለሁ። እኔም ጌሞት ያው እንግዲህ እንዲህ እያለች እየደረሰች ነው ትላላችሁ። ሆኖ ስራ እጃችሁ ግን ማረፍ የለበትም። ያው እኩል እንደሆነ እኩል ሆኖ እንዲበስልላችሁ ማለት ነው። እዚህ ያረጋችሁ ካረጋችሁት ይበስላል። በደንብ ነው የሚበስለው። እኩል ይሆናል። በጣቀኝ አይሆንም ማለት ነው። ሰላም ትላላችሁ።